በመሰረቱ ነሺዳ ማለት ድምፅን ጮክ አድርጎ ግጥም መግጠም ማለት ነው። ይህ ይቻላል በስቶ ከቁርአን እስካላዘናጋ ቀልብን እስካላደረቀ በግጥም ውስጥ ያለው መልእክት ከዲንጋ የሚጋጭ እስካልሆነ ድረስ። ነገር ግን አሁን ላይ ነሺዳ የሚባለው በጋራ ተሰባስቦ ጥሩ መልእክት ያለውም የሌለውም ማላ ያዕኒም ጭምር ያዘሉ ግጥሞችን በጋራ አጅቦ ምናልባትም ሆን ተብሎ የሴት የህፃን ድምፅ ገብቶበት ከዛ አልፎ በመሄድም የሙዚቃ መሳሪያ ተጨምሮበት የሚገጠም ግጥም ከሆነ ይሄ መሰማት የለበትም። ቀልብ ያደርጋል፣ ከቁርአን ያርቃል፣ ዘፈን የሚፈጥረውን ስሜት ልብ ውስጥ ይፈጥራል። አንዳንዴ ከበድ ያለ ስራ ሲሰራ ራቅ ያለ ጉዞ ሲኬድ ሲደክሙና ሲሰላቹ ሰዎች በጋራ ነሺዳ ቢሉ ችግር ላይኖረው ይችላል። ቋሚ መለያቸው እስካልሆነ ድረስ የዘውትር የዕለት ተዕለት ተግባራቸው እስካልሆነ ድረስ። ነገር ግን ይሄም ቢሆን አብሮት የሙዚቃ መሳሪያ ሊኖር አይገባም፣ ሊበዛ አይገባም። ሱሐቦች የጂሃድ ጉዞ ላይ ያሉ ለጂሃድ ዝግጅት ያደረጉ اللهم لولا أنت ما اهتدينا وما تصدقنا وما صلينا اللهم لا عيش إلا عيش الآخرة فارحم الأنصار والمهاجرة እያሉ መግጠማቸው ተነግሯል። ከዚሁ በመነሳት ነው ረጅም ጉዞ ሲካሄድ መሰላሸት ሲኖር ከበባድ ስራ ሲሰራና የድካም ስሜት ሲሰማ ለመንቃት ሲባል እንደ ጊዜያዊ መድኃኒት ቢጠቀሙ ችግር የለም። አማ ቤት ውስጥም መንገድ ላይም ሱቅ ውስጥም ቢሮ ውስጥም ቀን ከሌሊት በተለይ አሁን ላይ ያለውን አይነት ነሺዳ ማድመጥ አይገባም። አንዳንድ እስላማዊ ነሺዳ የሚባሉ የጴንጤ መዝሙር የሚመስሉ አሉ፣ የለየለት ዘፈን የሚመስሉም አሉ። ይሄን እስላማዊ ማለት እስላም ላይ አዲስ ነገር መለጠፍ ነው የሚሆን። አኼራን የሚያስታውሱ ቀልብን የሚያረጥቡ ግጥሞችን አሁን ላይ በሚታወቀው አቀራረብ መልኩ ሳይሆን ስርዓት ባለው መልኩ የጥንቱን አካሄድ በተከተለ መልኩ የሚቀርቡ የዋዕዝ የተግሳጽ የምክር ግጥሞችን አንዳንድ ያልፎ አልፎ መስማቱም ችግር የለውም። ይሄም በስቶ ከቁርአን የሚያርቅ መሆን የለበትም።